ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን አራት ሰበር አስደሳች መረጃዎችን በዛሬ ቪዲዮ ይዤላችሁ መጥቻለሁ። በባለፈው ሳምንት ማለትም ባሳለፍነው ሳምንትና አሁን በያዝነው ሳምንት ከትራምፕ አስተዳደር እንዲሁም ከፌዴራል ፍርድ ቤት ለኛ ለስደተኞች አስደሳች የሆኑ ውሳኔዎች ተወስነዋል ወይም አዳዲስ ህጎች ወጥተዋል። አራቱም ተስፋ የሚሰጡና አስደሳች ውሳኔዎች ወይም አስደሳች ነገሮች ናቸው። ስለዚህ በዛሬ ቪዲዮ አራቱንም ማለት ነው አንድ በአንድ እየገባሁኝ የምነግራችሁ ይሆናል። ስለዚህ በአሜሪካ የምትገኙ ኢትዮጵያ ማለትም በተለያየ አይነት የቪዛ አማራጭም ሆነ በግሪን ካርድ የምትገኙ ኢትዮጵያን ሙሉ ቪዲዮ መከታተላችሁ እንዳትረሱ፣ ምክንያቱም እጅግ በጣም ስለሚመለከታችሁ ማለት ነው። ነገር ግን ከዛ በፊት ነው ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ስለሆነ ማዘጋጀው እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። President Trump's immigration agenda just scored a major win in federal court. A judge ruled the administration can continue swiftly deporting migrants to third countries, even if the migrants have no ties to those nations. የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ ወይም እኔ ከነገርኳችሁ ካብራራውላችሁ በተጨማሪ በራሳችሁ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁ ሊንክ መጠቀም ትችላላችሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍታል። እዚህ ጋር እንደምትመለከቱት ጉድ ኒውስ ፎር ኢትዮጵያን ዲያስፖራ ሊቪንግ ኢን ዘ ዩኤስ ይላል። ይህ ምን ማለት ነው? በአሜሪካ ለምትገኙ ኢትዮጵያን መግቢያ ላይ እንደነገርኳችሁ እጅግ አስደሳች ነገሮች ማለትም እጅግ አስደሳች ውሳኔዎች በባለፈው ሳምንትና አሁን በያዝነው ሳምንት የተወሰኑ አሉ፣ ወይም አዲስ ወደ ስራ የገቡ አዳዲስ አስደሳች ነገሮች አሉ። ስለዚህ እነሱን አጠቃላይ የያዘ ፖስት ነው። እዚህ ጋር የምትመለከቱትን አንድ ጊዜ ተነኩታላችሁ። ኢሜጁን ወይም ታይትሉን ራሱ በምትመለከቱት መልኩ ዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶናል። መግቢያ ላይ ነገርኳችሁ አራቱም አስደሳች ያልኳችሁ ውሳኔዎች እዚህ ጋር ተዘርዝረው የተቀመጡት ናቸው። ስለዚህ አንድ በአንድ እየገባን እንመለከታለን። የመጀመሪያው አስደሳች ከተባለው ውሳኔ መካከል ማለትም በባለፈው ሳምንት ከተወሰነው ማለት ነው ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ የምንለውን የሚመለከት አዲስ ውሳኔ ተወስኗል በፌዴራል ፍርድ ቤት ማለት ነው። ከውሳኔው መካከል ከዚህ በፊት እንደምናውቀው ለኢትዮጵያን ሲሰጥ የነበረው የቲፒኤስ ፕሮግራም ወይም የቴምፖራሪ ፕሮቴክሽን ስታተስ የምንለው ሙሉ በሙሉ እንዲሰረዝና ኢትዮጵያን ማለትም በዚህ ስታተስ ውስጥ የሚገኙ በቲፒኤስ አማራጭ ውስጥ የሚገኙ ኢትዮጵያን አሜሪካን ለቀው እንዲወጡ ወይም ዲፖርት እንዲደረጉ የትራምፕ አስተዳደር ፍላጎት እንዳለውና ይህንንም ወደ ስራ ለማስገባት እንቅስቃሴ መጀመሩ ይታወቅ ነበር። በዚህ መሀልም አፍሪካን ኮሚኒቲ ቱጌዘር የተባለ ድርጅት ለፌዴራል ፍርድ ቤት ክስ በማቅረቡ ምክንያት ይህ የቲፒኤስ ፕሮግራም ማለትም ቴምፖራሪ ፕሮቴክሽን ስታተስ ለኢትዮጵያን የተሰጠው ማለት ነው የትራምፕ አስተዳደር እንዲቋረጥ የወሰነውን እንዲሁም ዲፖርት ለማድረግ እንቅስቃሴ የጀመረውን ፍርድ ቤቱ ፖዝ አድርጎታል ወይም አግዶት ነበረ። ይህም እስከ ማርች 19 ድረስ ማለትም አሁን ያሳለፍነው ከ4-5 ቀን በፊት ማለት ነው ያሳለፍነው ማርች 19 ድረስ ነው የፌዴራል ፍርድ ቤቱ ጉዳዩ እንዲቋረጥ ማለትም ይህ አክቲቪቲ ፖዝ እንዲሆን ወስኖ የነበረው። ታዲያ በባለፈው ሳምንትም ማርች 19 አልፏል። የፌዴራል ፍርድ ቤቱም አዲስ አይነት ውሳኔ አስተላልፏል። የፌዴራል ፍርድ ቤቱም የእገዳ ወይም የፖዝ የተደረገው ቲፒኤስ ፕሮግራም አሁንም በዚሁ እንዲቀጥል ማለትም የፌዴራል ፍርድ ቤቱ እንዳገደው እንዲቀጥልና በዚህ አማራጭ ውስጥ የሚገኙ ኢትዮጵያን ማለትም በቲፒኤስ አማራጭ ውስጥ የሚገኙ ኢትዮጵያን ወርክ አውቶራይዜሽናቸው ወይም እዚህ ጋር እንደምትመለከቱት ኢምፕሎይመንት አውቶራይዜሽን ዶክመንት የምንለው ወይም ወርክ አውቶራይዜሽናቸው የስራ ፈቃዳቸው አገልግሎት መስጠት እንዲቀጥል ወይም አውቶማቲካሊ ኤክስቴንድ እንዲደረግ ወስኗል። ወይም በቲፒኤስ አማራጭ ውስጥ የሚገኙ ኢትዮጵያን ስራቸውን መስራት መንቀሳቀስ ይችላሉ። እስከ መቼ ድረስ ነው ይህ የፌዴራል ፍርድ ቤቱ እገዳውን ያደረገው የሚለው ግልጽ ያደረገው ነገር የለም። ማለትም የፌዴራል ፍርድ ቤቱ የግራ ቀኝ ክርክሩን ሰምቶ አዲስ ውሳኔ እስከሚወስን ድረስ የአሜሪካ መንግስት ወይም ዶናልድ ትራምፕ ስደተኞችን ማለትም በቲፒኤስ አማራጭ ውስጥ የሚገኙ ኢትዮጵያኖችን ምንም አይነት ነገር ማድረግ ማለትም ዲፖርቴሽን ጨምሮም ማድረግ እንዳይችል ውሳኔ አስተላልፎበታል። ስለዚህ ባሳለፍነው ሳምንት እጅግ አስደሳች የተባለው ውሳኔ ከፌዴራል ፍርድ ቤት የተወሰነው ይህን ይመስላል። በሁለተኛ ደረጃ እዚህ ጋር እንደምትመለከቱት ለቢ1 እና ቢ2 ቪዛ ቦንድ ሪኳየርመንት አዲስ ማሻሻያ ተደርጓል። የፊታችን አፕሪል 2 ጀምሮ ማለትም ዛሬ ይህን ቪዲዮ በማዘጋጅበት ጊዜ ማርች 25 ነው። ስለዚህ የፊታችን አፕሪል 2 ጀምሮ የዩኤስ ስቴት ዲፓርትመንት አዲስ ፕሮግራም ማለትም ፓይለት ፕሮግራም እንደሚያስጀምሩ ገልጸዋል። ይህም ምን ማለት ነው? ኢትዮጵያኖች ማለትም በቢ1 እና ቢ2 አማራጭ የሚገኙ ኢትዮጵያኖች ሪፈንደብል የሆነ $15,000 ማስያዝ እንዳለባቸው የሚደነግግ አዲስ ህግ አስተላልፈዋል። ይህ ሪፈንደብል ቦንድ ወይም
$15000 የሚጠጋው ዶላር መከፈል ያለበት እዚህ ጋር እንደምትመለከቱት ፐርፐዝ የሚለው ጋር ማለት ነው ሪተርን በሚያደርጉበት ጊዜ ማለትም ተመልሰው ለሚመጡ ትራቭለሮች ወይ ደግሞ ሌላ እንደዚህ ብቻ ለአደጋ ጊዜ አስጊ ለሆኑ አማራጮች የሚጠቀሙበት ሪፈንደብል ነው ያልኳችሁ። ሪፈንደብል የሆነ ቦንድ መሆኑን ተገልጿል። ይህም ለኢትዮጵያኖች ማለትም በቢ1 እና ቢ2 አማራጭ የሚገኙ ማለትም ቢ1 ቢ2 ቪዛ አማራጭ ውስጥ የሚገኙ ኢትዮጵያንን እጅግ በጣም ይጠቅማል። ይህም አዲስ ፓይለት ፕሮግራም የሚተገበረው ወይም ስራ የሚጀምረው ከአፕሪል 2 የፊታችን አፕሪል 2 ጀምሮ መሆኑ ተገልጿል። በሶስተኛ ደረጃ ዳይቨርሲቲ ቪዛ ፕሮግራም ወይም ዲቪ ፕሮግራም ላይ አዲስ ማሻሻያዎች ተደርገዋል። ይህም በማርች 11 ማለትም ባሳለፍነው ሳምንት ማለት ነው ስቴት ዲፓርትመንት አዲስ ሩል አስተዋውቋል። ይህም ለዲቪ ሎተሪ አቤቱታ አቅራቢዎች ማለትም ለየትኛውም ዲቪ አቤቱታ አቅራቢዎች ማለት ነው ለዲቪ 25 24 ሊሆን ይችላል አቤቱታ የምታቀርቡ ሰዎች እስከ አፕሪል 10 ድረስ አቤቱታችሁን ማቅረብ እንደምትችሉ ገልጿል። ይህም አቤቱታው የማቅረብ ጊዜ ኤክስፓንድ እንደተደረገና እስከ አፕሪል 10 2026 ድረስ አቤቱታችሁን ማቅረብ እንደምትችሉ ተገልጿል። ለአቤቱታ በምትመጡበት ጊዜም አንኤክስፓየርድ ፓስፖርት ማለትም ኤክስፐርድ ያላረገ ፓስፖርት እንዲሁም ባዮሜትሪክስ ፔጅ ያለው እና አጠቃላይ ለእናንተ ይጠቅመኛል የምትሉትን አይነት ዶክመንቶች መያዝ እንዳለባችሁ ገልጿል። በአራተኛ ደረጃና የመጨረሻው በባለፈው ሳምንትና አሁን በያዝነው ሳምንት እጅግ አስደሳች ማለትም በአሜሪካ ለምንገኝ ኢትዮጵያን እጅግ አስደሳች የተባለው መረጃ ኢሚግራንት ቪዛ ሰስፔንሽን ሪሜኒንግ ይላል። ይህ ምን ማለት ነው? ከዚህ በፊት የምታስታውሱ ከሆነ ከጃንዋሪ 21 2026 ማለትም አዲሱ ዓመት ከገባ ይህ 2026 ማለት ነው ከገባ በመጀመሪያ ወር ጃንዋሪ 21 ጀምሮ ለኢትዮጵያን የሚሰጠው ፐርማነንት ሬዚደንስ ወይም የቋሚ መኖሪያ ፍቃድ ሙሉ በሙሉ መቋረጡ የምናስታውሰው ነው። ታዲያ ይህም የመኖሪያ ፍቃድ መቋረጥ እንዳለ ቢሆንም አሁንም አዲስ አፕሊካንቶች ወይም አመልካቾች ለመኖሪያ ፍቃድ ወይም ለፐርማነንት ሬዚደንስ አፕላይ ማድረግ ትችላላችሁ። እንዲሁም ቀጠሮ ያገኛችሁ ሰዎችም ማለትም የጣት አሻራ ለመስጠት ሊሆን ይችላል ወይም አጠቃላይ የሚያስፈልገውን አፖይንትመንት ጊዜ የደረሰላችሁ ሰዎችም በአፖይንትመንታችሁ ቀን መሰረት መሄድ ትችላላችሁ። እንዲሁም አጠቃላይ ያሉትን አገልግሎቶችን ሙሉ በሙሉ ማግኘት ትችላላችሁ እየሰሩ እንደሆነም ገልጸዋል ማለት ነው። ስለዚህ ባሳለፍነው ሳምንትና አሁን በያዝነው ሳምንት እጅግ አስደሳች የተባሉ ማለትም በአሜሪካ ለምንገኝ ኢትዮጵያን እጅግ አስደሳች የተባሉት አራቱ መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽና በአጭሩ ዲቴል እንዳስረዷችሁ ተስፋ አድርጋለሁ ወይም እንደነገርኳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ስለሆነ ማዘጋጀው እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ከመውጣቱ በፊት ምን ያህል እንደወደዳችሁት የተመቻችሁ እየጠቀማችሁ እንደሆነ ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት የተመቻችሁ እንደሆነ ስለምረዳ በርካታ አዳዲስ ቪዲዮዎችን እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ